ትክክለኛ መንገድ ለማመለስ የማይችልና ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው LTV ወቅታዊ ነው በLTV ወቅታዊ እንደተለመደው ሁሉ የተለያዩ እንግዶችን እዚህ ስቱዲዮ እየጋበዝን በወቅታዊ ሀገራዊ ጉዳዮች ዙሪያ ውይይት እንደምናደርግ ይታወሳል በዛሬው ፕሮግራማችንም ብርጋዴር ጄኔራል ከማል ገልቹን እዚህ ስቱዲዮ ጋብዘን በወቅታዊ ሀገራዊ ጉዳዮች ዙሪያ ቆይታ ልናደርግ ወደናል በቅድሚያ ጄኔራል እዚህ ስቱዲዮ ድረስ ስለተገኙ በተመልካቾች ስም እጅግ አድርጌ አመሰግናለሁ እኔ ምድሉን ስለሰጣችሁ ከልብ አመሰግናለሁ ወደ ኋላ እንመለስና ወደ ዋናዎቹ ጥያቄዎች ከመግባቴ በፊት ከተወሰኑ አመታት በፊት ከመከላከያ ወጥተው ወደ ትጥቅ ትግል ገብተዋልና አንዳንድ ሰዎች ከድተው ነው የሄዱ በሚል ይገልጻሉና መከላከያ የአንድ ብሔር አይደለም ሀገራዊ እንደመሆኑ መጠን ከዛ ወጥቶ መሄድ መክዳት ይባላል ለምንድን ነው እንድትወጡስ ያደረጋችሁ ነገር ምን ነበር በወቅቱ እንግዲህ የዛሬ 14 አመት ስለሆነው ነገር ነው እንግዲህ ምናወራ ረጅም ጊዜ ነው በእውነት የመከላከያ ሰራዊት የሀገር ሰራዊት ነው የሀገር ሰራዊት ደግሞ የተወሰነ ግሩፕ ፍላጎትን ለማሟላት የቆመ ሳይሆን የሀገርን ዳር ድንበርና የሀገርን ደህንነት ለመጠበቅ የተቋቋመ ተቋም ነው እዛ ውስጥ ነው ሲያገለግል የኖርኩት ትልቁ ችግር ያን የነበረው በተቋሙ ውስጥ ተቋሙ የተቋቋመለትን አላማ ተግባራዊ ለማድረግ በሚንቀሳቀስበት ጊዜ የተለያዩ ፈተናዎች ይገጥሙት ነበር አንደኛ ተቋሙን ዘመናዊና ፕሮፌሽናል የሆነ ተቋም ለማድረግ በሚደረገው ትግል ውስጥ የድርጅት ባህልና ዱሮ የተለመደው አይነት አካሄድ በጣም ይስቦ ነበር ይሄ ለውጥ በጣም በመዘግየት ትልቅ ሚና ጭወት ነበር አንዱ ችግር ይሄ ነው የነበረው ሁለተኛ እና መሰረታዊ ችግር ሰራዊትን ከፓርቲ ለማላቀቅ ፍቃደኝነት በወረቀትና በሚዲያ ካልሆነ በስተቀር በተጨባጭ ሰራዊቱን ከፖለቲካ እና ከፓርቲ ገለልተኛ አድርጎ የሀገር ሰራዊት ማንንም ኢትዮጵያዊ ዜጋ በተቋም ውስጥ ገብቶ የፈለገ የፖለቲካ እምነት ኑሮ የተቋሙን ስነ ስርዓትና ህግ እና የሚገባው ሞያ ከያዘ በኋላ ሀገሩም የመገልገል መብት የሚያገኝበት ቦታ አልነበረም ይሄ ሁኔታ ሄዶ በመጨረሻ ሰዓት የቡድን ፍላጎቱ እየሄደ ወደ ጥቅም ፍላጎት ከጊዜ ወደ ጊዜ እየተሻገረ ሄዶ በመከላከያ ውስጥ ከፍተኛ የሆነ ኮራፕሽኑ ደግሞ በቡድን ይሄ ቡድን ደግሞ በብሔራዊ ማንነት ላይ እየተመሰረተ መከላከያን ሄዶ ወደ ግዳጁንና ህዝቡ የሚጠብቅበትን ኃላፊነት እንደማያዋጣበት ደረጃ ሲደርስ በተለያየ ደረጃ ስብሰባዎች ይደረጉ ነበር እነዚህ ችግሮች ከታች ጀምሮ እስከ ቤተ መንግስት ድረስ ከፍተኛ ውይይት የተደረገበት ጉዳይ ነው ታስታውሳላችሁ 2001 ከፍተኛ በቲፒኤልኤፍ ማዕከል በተፈጠረው ችግር ወቅት በሰራዊቱ ውስጥ ከፍተኛ ችግር ነው የተፈጠረው ምክንያቱም ፓርቲውና ሰራዊቱ በቀጥታ ምን አክል የተሳሰረ እንደሆነ በግልጽ ማየት የሚቻል ይመስለኛል ቲፒኤልኤፍ ችግር ሲፈጠር በቢአደን ውስጥ በኦዲፒ ውስጥ ትላንት ኦፒዲኦ በሚባለው ውስጥ በቀጥታ ነው ችግሮች ሲፈጠሩ የነበረው ሰራዊቱም አፌክት ይሆናል የሆነ ፓርቲ ውስጥ ችግር በሚፈጠርበት ጊዜ ከዛ በሰራዊቱ ውስጥ ያለውን ችግር ነው ተብሎ የሚታሰበው ለፓርቲ ባላቸው እምነት ሰዎቹ ይሄ ትክክል አይደለም ብሎ ካመኑ ፓርቲውን እንደከዱ መስመሩን እንደከዱ ሀገር እንደከዱ ተደርገው ነው የሚቆጠረው እንደዚህ አይነት አካሄድ ሄዶ ሀገሪቱን መከላከያ አልባ ነው የሚያደርጋት ስለዚህ እነዚህ አካሄዶች ይስተካከሉ ተብሎ ትግል በሚደረግበት ጊዜ ይሰጥ የነበረው መልስ በጣም በተቃራኒ ነው የነበረው ሰራዊቱ የመጨረሻ የአብዮቱ የፓርቲው እና የሥርዓቱ መጨረሻ ምሽግ ነው እየተባለ በተጨባጭ የፓርቲ ምሽግ ተደርጎ ነው የተገነባና ይሄ ሁኔታ እንዲለወጥ ነው ትግል ሲደረግ የነበረው በሰራዊት ሄዶ ቅድም እንዳልኩት ይሄ ፍላጎት የፖለቲካ ብቻ ሳይሆን ፖለቲካ በኢኮኖሚ ጉልበት ካልተጠነከረ በስተቀር ምን ይገዛት ሀገር የምንመራ ስርዓት አቅም የለውም በሚል ሰው ልክ የተፈቀደ ይመስል
በሲቪል ባለስልጣንም በመከላከያ ውስጥ ባለው ባለስልጣናትም ሀብት ወደ ማፍራት በኮንትሮባንድ የመንግስት በጀትን ወደ ግል በማዞር በጣም ልቅ በሆነ ደረጃ ይካሄድበት ነበር። ይሄን የምትቃወም ከሆነ ይሄን አካሄድ ትክክል አይደለም ብለ የምትናገር ከሆነ ቀጥታ አብዮቱን እንደተጻረርክ ሌላ ድርጅት ወይንም ሌላ ኃይል ከጀርባ እንዳለ አስተሳሰብ የተበላሸ እንደሆነ ተደርጎ ይወሰን ነበር። ከሌላ ፓርቲዎች ከውጪ በኃይል ይሄን መንግስት ከሚቃወሙ ጋር ያጣብቁሃል። በመጨረሻ ተስፋ የቆረጥነው እኛ በ2001 ቤተ መንግስት ላይ አቶ መለስ ጠቅላይ ሚኒስትር ነፍሳቸውን ይማር በነበሩበት ጊዜ ያሉት የመጨረሻ ተስፋችን ያስቆረጠ ንግግር ነበር። በሲቪል ባለስልጣናትም በመከላከያም ጭምር ኮራፕሽን በስተዋል፣ ቡድናዊነት በስተዋል፣ በብሔር መከፋፈል በስተዋል። ይሄ ችግር ለማፍታት በእንደዚህ አይነት የተጨማለቀ አካሄድ ውስጥ የገቡ ሰዎች ላይ እርምጃ ወሰድ ሲባል እሱ የሰጠው መልስ ምንድነው? ነፃ ወይንም ችግር ውስጥ ያልገባ የምንለው 51%፣ ችግር ውስጥ ገባ ብለን የምናስበው 49%። ለ49% ብለን ነው 51 የምናጣ ወይስ ለ51 ብለን ነው 49 የምናጣ የሚል ንግግር ነው የተናገረው። እና እኔ በዛን ጊዜ ነው የወሰንኩት ሀገርንም ህዝብንም መገልገል ቢፈልግም እየሄድንበት ያለ ነው መንገድ ሀገሪቷን በፍጥነት ወደ ውድቀት የሚዳርግ ስለሆነ ከዚህ በኋላ ይሄ ስርዓት ይሄ መንግስት ራሱን ለማረም ከዚህ ስህተት ራሱን ለማጽዳት ወደ ትክክለኛ መንገድ ለመመለስ የማይችልና ወደፊት ለመቀጠል ስለወሰነ በጥፋቱ ከዚህ በኋላ በሰላማዊ መንገድ ወይንም ውስጥ ሆነ በመታገል ምትፈታ ችግር አለመኖር ስረዳ ነው የፖለቲካ አቋም የወሰድኩት። እና እኔ ብቻ ሳይሆን አብረን ነበርነው ጓደኞቻችን በዚህ ተዋይተን የመጨረሻ መደምደማ ላይ ደረስነው እሱ ነው። ሁለተኛ ያን እንድናስብ ያደረገን የነበረው ጫና ህዝቡንም የፖለቲካ ፓርቲዎች የሚባሉትም አንገት ያስደፋ ሁሉ ተስፋ የቆረጠበት የሚሄዱበት መንገድና የሚከተሉት ነገር ሁሉ የተዘበራረቀበት ሁኔታ ስለነበር እኛ የምንወስደው እርምጃ ወዳውኑ ውጤት የማያመጣ ባይሆንም ለማነቃቃት ይጠቅማል። ሁለተኛ መከላከያ ዝም ብሎ ክላሽ ተሸክሞ ቲፒኤልኤፍ ያለውን ወይም ገዢ ፓርቲ ያለውን ብቻ የሚፈጽም ሳይሆን ህዝቡ የሚያመው እንደሚያመው ከህዝቡ ወገንም እንደሆነ ለሱ የሚያስብም እንዳለ በህዝቡ ላይ የሚያርፈው ብትር በመከላከያ ውስጥ ባለው ሰዎችም ላይ እያረፈ እንደሆነ ህዝቡ እንደገነዘብና ትንሽ መነቃቃት እንዲፈጠር እኛ ትንሽ ምክንያት ከሆን ብለን ነው ወደዛ የገባ ነው። እና ብዙዎቹ ይሄን ረዱናል ብዬ አስባለሁ። የመከላከያ ሰራዊት ሆኖ ሀገር ካዳ የሚለው ያሰጣል ወይ እንደዚህ በነበረበት ሁኔታ በሰላማዊ መንገድ በትክክለኛ ተቋም ውስጥ ሆነን እናደርግ በነበረው ሁኔታ መቀየር ካልቻልን የነበረብን አማራጭ ሁለት ነው። አንደኛ ያደረግነው ነው። ሁለተኛ እነሱ ያው የፈለጉትን መንገድ ኮራፕሽን ውስጥ ገብተን ወንጀል ውስጥ ገብተን አድርጉ የሚሉንን ያለ ሞራል ማድረግ ማለት ነው። ያን አማራጭ እኛ አልወሰድነውም። ፍርዱን እንግዲህ ክደት ነው፣ ትግል ነው፣ ለህዝቡ እንተዋለን። በቀጥታ ከዛ ከወጡ በኋላ እናንተና የተወሰኑ ጓደኞቻችሁ በጋራ በመሆን ወደ ኤርትራ ነው የሄዳችሁት። ኦነግን መጀመሪያ የተቀላቀላችሁና በኋላ ደግሞ በጊዜ ሂደት ደግሞ ከኦነግ ተገንጥላችሁ ወጣችኋል። ምንድን ነበር ምክንያቱ ሁለታችሁ እንድትለያዩ ያደረጋችሁ? ኤርትራንስ ማዕከል ማድረጉ ለምንድን ነው የተመረጠው? ከሌሎቹ አሁን ኬንያ ድንበር ላይ ነው ያለችው፣ ሶማሌም አለች፣ ታጎራብተናለች፣ ደቡብ ሱዳንም አለና ኤርትራን በዋናነት የተመረጠበት ምክንያት ለምንድን ነው? ሶስት ነገር ነው የነበረው ሀገር ውስጥኛ ይሄን እንቅስቃሴ ስናደርግ እንደ አማራጭ እንከተል ነበረው። አንደኛ በሀገር ውስጥ መንግስት ውስጥ ራሱ ህዝብ ውስጥ ሆኖ ማድረግ የሚቻለው ምንድነው የሚል እንደ አማራጭ እናይ ነበር። ሁኔታዎች በጣም የተመቻቹ አይደሉም በሀገር ውስጥ በዛን ጊዜ። ምክንያቱም መከላከያ ሰራዊትም የመንግስት ሲቪል መዋቅርም ራሱ ቅድም ባልኩት ችግር የተተበተበ ስለሆነ ሰው በሐሳቡ ሳይሆን ባለው አቋሙ ሳይሆን በብሔራዊ ማንነቱ ነው የሚታመነው የሚጠረጠረው። ስለዚህ እንደዚህ አይነት ሁኔታ ባለበት ሁኔታ ውስጥ ሆነ በሀገር ውስጥ የተለየ እንቅስቃሴ አድርገ ውጤታማ አመጣለሁ ለማለት በጣም ይከብዳል። ይሄን ገምግመናል በወቅቱ። የተወሰነ የመደራጃት የማንቃት ስራ በሰፊ ከሰራን በኋላ ይገጥመን የነበረው ነገር ጉዳዮቹ ወዲያውኑ ውጤት ሳያመጡ እንደሚከሽፉ እናይ ነበር። ስለዚህ ይሄን እንደ አማራጭ መውሰድ አልፈለግንም። ሁለተኛ አማራጭ ፓርቲ አቋቁሞ
ቅድም አንተ ባልካቸው የተለያዩ ሀገሮች ውስጥ ራሳችን ችለን ለመንቀሳቀስ መወሰን ነበር እንዳማራጭ ያየነው እሱም ስናይ ሁለት ምክንያቶች አሉ አንደኛ ሌላው በተመሳሳይ ትግል መስክ ያሉ ኃይሎች ማሟላት ያልቻሉት ነገር ምንድነው እነሱንስ ማሟላት እንችላለን ወይ እነሱን ብንደግፍ የተሻለ አማራጭ ይመጣል ወይ የሚል አማራጭ ወሰን ሁለተኛ እኛ ለብቻችን ወጥተን ራሳችን ፓርቲ አቋቁመን ትጥቅ ትግሉን ብንጀምር ውጤታማ ያደርገናል የሚልም አማራጭ በተመሳሳይ ነው ያየነው ፓርቲ ከማፈልፈል ቡድንም ከማብዛት በኦሮሞ ህዝብ ዘንድ ተወደደም ተጠላም እውቅና ያገኘ የሄዶ ድርጅት ኦልፍ ስለነበረ ምናልባትም ከሀገር የራቀበት ሁኔታ ከህዝብ የወጣበት ሁኔታ የሚያስፈጸም በተለይ ወታደራዊ ጉዳይን በተመለከተ የሚያስፈጸም አቅም አጥቶት ሊሆን ይችላል የፖለቲካ አመራሩ እንደዚህ አሁን ከሄድን በኋላ በታዘምነው መንገድ እናገኛለን የሚልም በአምሯችን አልነበረም ድክመቱ በዚህ መንገድ የተገኘ ሊሆን ይችላል ብለን ስላሰብን ይሄን ቀዳዳውን ሞልተን የፖለቲካ አመራሩ ግን የነበረው አመራር ቢቀጥል በድምር ድርጅቱን ትንሽ ተንቀሳቅሶ ስራ መስራት ወደ ሀገር ቤትም ተመልሶ ስራ እንዲሰራ የማድረግ እድል እናገኛለን ሁለተኛ ክፍፍሉንም እናስቀራለን እና ያለውን አነስተኛ ሪሶርስና የሰው ኃይልንም በሚጠቅም መንገድ አገልግሎት ላይ ለማዋል ያመቻል የሚል ውሳኔ መጨረሻ ወሰንን ይሄ በአገር ውስጥ ከፍተኛ ክሳራን ያስከፈለን ይሄን ሐሳብ የማይቀበሉ ሰዎች ነበሩ በተለይም ድርጅቱን በቅርብ ያውቁ የነበሩ የድርጅቱ አባል በረጅም ጊዜ የነበሩ በሀገር ውስጥ እንቅስቃሴ ከኛ ጋር የነበሩ ሰዎች በግልጽ ይነግሩን ነበር እኛ አልተቀበልነው ምክንያቱም ክፍፍሉን ስላልፈለግን መጠናከር የምንፈልገው አንድን ድርጅት ብቻ ስለነበረ ያ ድርጅት የማሆን ወይንም ሌላ አማራጭ የማት አልፈለግንም ነው በዚህ ውሳኔ ነው ወደዛ ይሄድ ነው ኤርትራ ይሄድ ነው ድርጅቱ እዛ ስላለ ብቻ ነው የድርጅቱ ሄድኳርተር እዛ ነው ያለው አመራሩ እዛ ነው ያለው ኤርትራም ድርጅቱን እና የኦሮሞ ህዝብ ትግልን ይደግፋል የሚል ሐሳብ ነው የነበረን በተጨባጭ እዛ ከርን በኋላ ያየነው የተለየ ታሪክ ነው ድርጅቱ ነጻነት እንደሌለው ተልኮቹ አመራሩም ጭምር በጣም የሚያሳዝነው የድርጅቱ ማዕከላዊ ኮሚቴ ወይንም ኃላፊ ለመሆን የኤርትራ መንግስት እውቅና ማግኘት አለበት ስምርት ለማሄድ ወይንም ኃይል ለማሰማራት ወይንም የሆነ ነገር ለማድረግ በኤርትራ ባለስልጣናት እውቅና ማግኘት አለበት ስለዚህ ስንሄድ ህልውና እንደሌለው ድርጅቱ አየን ሁለተኛ 2006 በፈረንጅ በ97 መጨረሻ ወይ 98 መጀመሪያ ይመስለኛል በኢትዮጵያኛ ይሄር ነው እዛ ስንሄድ ድርጅቱ ለሁለት ተካፍሎ ከውጪ ስታይ አንድ ከውስጥ ስትገባ ሁለት ነው የሚመስለው አንዱ ግሩፕ ከአቶ መለስ ጋር እየተነጋገረ የኦሮሞ ነጻነት ግንባር ወደ ሰላማዊ ትግል ወደ ኢትዮጵያ መመለስ የሚፈልግ አንዱ ግሩፕ ደግሞ ከኤርትራ መንግስት ጋር ሆኖ ድርጅቱ ከዛ እንዳይወጣ የሚያደርግ ሁለት ግሩፕ መሃል ነው የገባነው እኛ ስንሄድ ወደ ኢትዮጵያ መመለስ የሚፈልገው ኃይል የኛ መምጣት አልወደደውም ጫናው ወዲያው ነው የተጀመረው በዛ መቀጠል የሚፈልገው ደግሞ የኛ መምጣት የሱ የሥራ ውጤትም ዓለም ኃይል ተጨማሪ ኃይል እንዳገኘም በመቁጠር ከዛኛ ጋር ቅራኔው በከፋ ሁኔታ የቀጠለበት ሁኔታ ነው የነበረው ስለዚህ የድርጅቱ አመራር እርስ በርሱ አንዱ ሌላው መቆጣጠር ያልቻለበት እንደፈለገ ሰው ከአስመራ ተነስቶ ኖርዌይ ይሄዳል ጀርመን ይሄዳል ከዚህ ጋር ተገናኝቶ ስብሰባ ሲኖር ስብሰባ ያደርጋሉ የሚዋዩበት በሁለት ግሩፕ የተከፈለ አጀንዳ ነው የነበረው በዚህ መሃል ግራ ተጋባነኛ መጨረሻ ስንዋይ ከአባሎቻችንና ሐሳቡን ሼር ከሚያደርጉ ሰዎች ይሄ ድርጅት ወዴት እየሄደ ነው ያለው በዚህ መንገድ የሚንቀጥል ከሆነ ድርጅቱ ሊበተን ነው ስለዚህ የዚህ ድርጅት ባለቤት የድርጅቱ አባላት ስለሆኑ ሁለተኛ የጉባኤ ጊዜም ስለደረሰ አመራሩ ተቆጣጥሮ ድርጅቱን እስትንፋስ ባለው መንገድ ማምራት ስላልቻለ ጉባኤ ይካሄድ ነው የኛ ጥያቄ የነበረው 2007 ጉባኤ መደረግ ነበረበት 2004 ነው የተደረገው 2007 መጨረሻ መደረግ ነበረበት ይሄ እንዲደረግ ነው የጠየቅነው ምክንያቱም አንዳችን ሌላችን መስማት አልቻልንም ሁለተኛ ቅድም ባልኩ መንገድ ድርጅቱ ነጻነት የለውም በሌላ ኃይል እጅ የገባ ድርጅት ነው የሚል ጥያቄ ነው ያነሳነው ይሄ ድርጅቱን ለማፍረስ ወይም የጠላት ተልኮ ይዘ የማሄድ ምንም ምልክት አያሳይም ግን ይሄ ሐሳብ በጥሩ ስላልተወሰደ የተሰጠው ስም ቅድም እንዳልከው ነው ጠላት ነው የላከው ድርጅቱ ለስላል ይገለጽ ነበር ያው እውነትን ነው ይገለጽ ነበር ግን በተጨባጭ እኛ ያደረግነው ይሄ ጠላትነት ያሳያል ወይ ውጤቱን እኔ 2008 በፈረንጅ
መጨረሻ ይሄን ብሎ በማዕከላዊ ኮሚቴ ደረጃም ስብሰባ ተደርጎ ዱላ ቀረሽ ስብሰባ ተደርጎ ከተለያየም በኋላ የሄዱት እኔን ከሰራዊቱ አዛዥነት ለማንሳት ነበር የሮጡት። ያ በጣም ከፍተኛ ቁጣ ስላነሳ የድርጅቱ የህግ ክፍል 5 ሰዎች ነበሩ ዘን ጊዜ ጉዳዩ ወደ እነሱ መመልከቻ ቀርቦ ድርጅቱ አመራሩ መርቶ ወደሚቀጥለው ጉባኤ ማድረስ ስላልቻለ አንድ መፍትሄ ሰጥ ተብሎ ለህግ ቁጥጥር ኮሚቴ ቀረበ። 5 ሰዎች ናቸው። ከአምስቱ 3ቱ በግዛዊ ኮሚቴ እስከ ጉባኤ ድረስ እንድረስ የሚል ውሳኔ ሰጡ። 2ቱ ተቃወሙ። እኛ ትዕዛዙን ስንቀበል በዛ ወገን ያለው ግሩፕ ትዕዛዙን መቀበል አልቻለም። ስለዚህ በዚህ ምክንያት የድርጅቱ አካሄድ በሁለት ግሩፕ እንደገና የመከፈሉ እድል መጣ። ዛን ጊዜ በደቡብ የነበረው በተለይም ሰሜን ኬንያ ውስጥ የነበረው ሰራዊት ነበር፣ ኤርትራ የነበረው ሰራዊት ነበር፣ በውጭ ሀገር የነበሩ የኛ አባሎች ነበሩ። በብዛት አለመገናን ከ80% በላይ የኛን አመራርና ለውጡን ተቀብሎ ይወጣ ኃይል የነበረው። ከዛ በኋላ በተለያየ ምክንያት እዛ ባለው መንግስት ጫና ምክንያት የኢትዮጵያ መንግስትም በተለያየ መንገድ በገንዘብ ኃይል እጅ አስገብቶ በሰራው ስራ ሁኔታዎች ተለውጦ በኋላ እኛ ድርጅቱን አንድ አርገን ለማውጣት የነበረንን ህልም ሲያከሽፈው ያለን አማራጭ ወይ ማተው ነው ወይ ሌላ መፍትሄ መፈለግ ነው። ማተው አንችልም። ችግሩ በቦታ ስላለ የህዝብ ጥያቄ በቦታ ስላለ እኛ መጣ ነው ለዚህ ስለሆነ ሌላ መፍትሄ እንፈልግ ብለን የኦሮሞ ነጻነት ግንባር ለውጥ የሚል ስም ይዘን ወጣን። ከዛ በኋላ እሱም ብዙ አላስከደም። ከዛ ወደ ሌላ ፓርቲ ኦሬዲ አሁን ወደ ግንቦት 7 ተቀላቅላችሁ ነበር? አልተቀላቀልን። ይሄ ሰው ሊጠቅለሹን ስማችን ሊያጠፉ የፈለጉ ሰዎች የሚሉት እንጂ እኛ ከግንቦት 7ም ጋር አንድም ውል የለንም፣ አንድም የፈጠርነው ግንባር የሆነ ትብብር የለንም። እኛ ያደረግነው ምንድነው? በዛ ሰዓት ሚዲያ አልነበረንም። እኛን የሚቀርኑ ሰዎች በሙሉ ሚዲያ ነበራቸው። የሆነ ያልሆነ ሚዲያ ላይ ስለሚረጩ እኛም የነሱ ሚዲያ ለመጠቀም ብለን በሚያግባባን ነገር ላይ እስቲ ቢያንስ በወያኔ መንግስት ላይ የሚደረገውን ነገር እንተባበርና በሚዲያ ላይ በሐሳብ መድረክ ላይ አንድ ለመናገር በቃል ብቻ እንነጋገርና በዚህ እንወስን ብለን የተነጋገርነው። ከዛ ውጪ የተፈረመ ስምምነት ያደረግነው እነሱ ወደኛ እኛ ወደ እነሱ ይርንበት አንድም ታሪክ አልነበረ። እዚህ ኢትዮጵያ ውስጥ ያሉ እርሶ የኦነግ ማዕከላዊ ኮሚቴ አባል ነበሩ? ከ2004 በፍረንች። አሁን የኦነግ ማዕከላዊ ኮሚቴ አባል ከነበሩ እዛ ሲሄዱ ሲቀላቀሉ እንደ መልካም አጋጣሚ ከማየት ይልቅ እንደገና እንዴት በጥርጣሬ ላይ ይወርቻሉ የሚለው ነገር ብዙ ሰው ግራ ይገባዋል። የማዕከላዊ ኮሚቴ አባል ከነበሩ በዋና ዋና ጉዳዮች ወሳኝ ነበሩ ማለት ነው። ስለዚህ እንዴት ለምን ይሄ መጠራጠሩ ምን ሊያደርግ መጣ? ሁለተኛ የትጥቅ ትግል የሚጀመርበት ዓላማ መቼም ትግል ለማካሄድ ነው። ሰላማዊ የፖለቲካ ትግል የሚያደርግ አካል ደግሞ በውይይት ሀሳቡን በተለያየ መድረክ በመግለጽ ትግል ያደርጋል። የትጥቅ ትግል እናደርጋለን ተብሎ አስመራ ከተካሄደ ኤርትራ ከተሄደ ያን ያክል ዓመት ተቀምጦ ተመልሶ ሀገር ቤት መምጣቱ ምንድነው ጥቅሙ? አንደኛ የድርጅቱ ባህል በጣም አስቸጋሪ ነው። በውይይት የሚያምኑ አይደሉም። እኔ ከሩቅ እንደዛ አልነበረም ግምቴና ትዕዛዝ ብቻ ኃላፊ የሚሰጠው መመሪያ ብቻ ተከትለ ካልሆነ በስተቀር የሆነ ጥያቄ ሲነሳ የሆነ ሐሳብ ሲነሳ ድርጅት ነው የሚያውቀው፣ አመራር ነው የሚያውቀው ነው የሚባለው። ያ አመራር አንድ ሰው ነው። እንግዲህ አንድ ሰው ለዚህ ሁሉ ችግር እንዴት ብሎ መፍትሄ ሊሰጥ እንደሚችል የሱ መልስ ብቻውን እንዴት እየተጠበቀ የኦሮሞን ህዝብ ችግር ማፍታት እንደሚቻል በዚህ ድርጅት የሚገባ አይደለም። ስለዚህ ይሄን አካሄድ ከተቃረንክ ድርጅቱን ተቃወምክ ማለት ነው ተደርገው ነው የሚወሰደው። ሁለተኛ እኔ እዚህ ያለው እንዳልከው የማዕከላዊ ኮሚቴ አባል ነበርኩ 2004 ጀምሮ በፈረንጅ። ከመከላከያ ከወጡ በኋላ ነው ነው እዚህ ያለው የመንግስት ጀነራል ሆኜ እዚህ የመራው። በዚህ በኩል ደግሞ ይቻላል ግን ተችሏልና እንደዛ ሰራ ነበርና በዛ ሰዓት ያ ሁሉ እምነት የጣለብኝ ድርጅት እኔ በሌለውበት አብረን በሰራነው ስራ እምነት አድሮበት የመረጠኝ ድርጅት በአንድ ጀንበር ተመልሶ ጠላት ነው ይላከው ልለኝ አይችልም። እኔ አሁንም ኦሮሞ ነጻነት ግንባር ነው እንደዛ አለኝ አይደለም። ግለሰቦቹ የድርጅቱ መሻሻል በድርጅቱ ውስጥ ታድሶ ወይንም ለውጥ ተደርጎ ድርጅቱ ወደፊት ቢንቀሳቀስ ብራመድ እኩል መሄድ አንችልም ብሎ የሚሰጉ
አቅማቸውም ተወዳዳሪ አላመሆኑን ስለሚያውቁ ለውጥ ከመጣ ትንሽ ፈተና ውስጥ የሚያስገባቸው ይመስላቸው ወይንም ደግሞ ለረጅም ጊዜ ይሄን ድርጅት በማምራት እንደ ኑሮ የቆጠሩ ኃይሎች ያሉት ብዬ ነው የምወስደው እንጂ ዛሬስ ቢሆን ትላንት ይታማበት የነበረ መንግስት ዛሬም አለ ትላንትም ነበረ ዛሬ ያለንበት ሁኔታም ማስረጃ ይመስለኛል ቀላል ነው ጠላት ልኮ እነሱን ለማፍረስ የግድ አስመራ መሄድ አይጠይቅም ነበር እዚህ ሆኖ መስራት ይቻል ነበር ጉዳዩ ግን የሱ አጀንዳ አይደለም የፓርቲው የበላይነት ስላለና ፓርቲው መከላከያ ውስጥ ሰርጎ ስለገባ የመከላከያ ሀገራዊነት ወደ ፓርቲ የበላይነት ስለመጣ ነው እኔ ከዛ እንደወጣ ያደረገኝ አሉኝ እርሶ ደግሞ በጎን ደግሞ የሌላ ፓርቲ ደግፈው ደግሞ እንቅስቃሴ ያደርጉ ነበርና ይሄ ነገር እርስ በርሶ እርሶ የእርሶን ፓርቲ ደግፈው እንቅስቃሴ እንደሚያደርጉ ሁሉ ኢህአዴግስ ማን ህዋትስ የራሱን ፓርቲ ደግፈው ያንን ነገር ቢያደርግ ምን ክፋት አለው እንደዛ ከሆነ የጊዜ ጉዳይ እንመልከት እንግዲህ ይሄ ችግር የተፈጠረው ከኤርትራ ጦርነት በኋላ በፊትም ነበረ በከፋ መንገድ የቀጠለው ከዛ በኋላ ነው እኛ በ2001 በፈረንጅ መኮንኖች ግባብ መከላከያ ከፍተኛ ኦፊሰሮች የተሳተፉበት ከፍተኛ ስብሰባ ነው የተደረገው ከዛም በኋላ ቤተ መንግስት መለስ ራሱ በሰበሰበው ብዙ ጊዜ ስብሰባ ተደርጓል እየገፋ ሁኔታው በሚመጣበት ጊዜ ቅድም ያልኩ አቋም ከተወሰደ በኋላ እኛ ኦሬዲ እዚህ ውስጥ ሆኖ ከዚህ ድርጅት ጋር ወይም መንግስት ጋር ወይም ተቋም ጋር ሆኖ ይሄን ችግር ማስቆምም መፍታትም አይቻልም የሚለው ድምዳሜ የደረስነው ያኔ ነው ከዛ በኋላ ነው እኛ አማራጭ ማፈለግ የጀመርነው የአማራጭ ሐሳብ ማንሳት የጀመርነው ከዛ በኋላ ነው ኤርትራ በነበራችሁበት ጊዜ የተወሰኑ ሰዎች የተደላደለ ህይወት ነበራቸው ከፕሬዝዳንቱ ጋር በጣም በቅርበት በምቾት ነበር የሚኖሩ የተወሰናችሁት ደግሞ ከሳቸው ጋር ቀረቤታም የለም ጥሩ ሁኔታዎችም አልነበሩም ይባላልና ይሄ እንደ መጠጊያ ከተሄደ በኋላ ካምፕ ነው የሚኖር የነበረው ወይስ እንዲህ በቤተ መንግስት አካባቢ የሚኖሩ አካላትም ነበሩ ድርጅቱ በሙሉ በኤርትራ መንግስት እጅ መግባቱን ያየነው ሁሉ ነገር የሚወሰነው በዛ መንግስት መሆኑን ያየነው በአካል ከሄድን በኋላ ነው አንድ የተሳሳተ ሐሳብ ነው የነበረው ዛን ጊዜ የኦሮሞ ነጻነት ግንባርም ሆነ ሌላ ኢትዮጵያ ተቃዋሚ ድርጅት ኢትዮጵያ መንግስት የመቀየር አቅምም እንትንም የለውም ችሎታም የለውም ስለዚህ ይሄ መንግስት የምንቀይረው እኛ ነን ይሄ መንግስት ስንቀይር እናንተ ለምንሰጣቸው ሀገር ውስጥ ለምንሰጣቸው ጉዳይ ተዘጋጁ ተብሎ እምነት በቃ በእምነት ተይዞ ነው እዛ የነበረው ኃይል የሚቀመጠው ከዛ እየተነሳ ነው ይሄን ስሩ ይሄን አትስሩ ሲባል በዛ መንገድ ብቻ የሚንቀሳቀሱት የራሳቸው ሆነ ነጻነትም የተውት አንደኛ በዛ መንገድ ይመስለኛል ስለዚህ እዛ አካባቢ በዚህ ደረጃ እምነት ታማኝ የሆኑ ሰዎች የሚሰጣቸው እንክብካቤ የሚያዙበት ደረጃ የታወቀ ነው ምንም ጥያቄ የለም ሁሉ ግን አይደለም ኢቭን ሐሳባችን የሚቃወሙ ሰዎች ወይ ሐሳባቸውን የሚንቃወም ሰዎችም አብዛኛው እንደዛ አይደለም የሚያዙት በእውነት ለመናገር ከዛ ውስጥ የተመረጡ በጣም ወሳኝ ተብሎ በታማኝነት ደረጃ የሚታዩ ሰዎች ናቸው በዛ ደረጃ የሚያዙትና አብዛኛው በበሽታ በምግብ እጥረት ችግር በኤርትራ በረሃዎች የሚሰቃይ ነው የነበረው እንደዚህ አይነት አካሄድ ሲቃወሙ እስርና ችግር ነው የሚደርስበት ምናልባትም አንድ ዶክመንተሪና መጽሐፍ እየተዘጋጀ ነው ያለው በዚህ ዙሪያ ህዝቡ እንዲያውቅ ሐቁም ነበር የሚል እየተሰራ ነው ያለው እሱ ሲያልቅ ህዝቡ ሙሉ ሲል ያገኛል ብዬ አስባለሁ ምንድነው የነበረው ህይወት ከማሄድ እስከ መመለስ ድረስ ያለው ታሪክ በዚህ መንገድ ይሄን መግለጽ ፈልጋለሁ የድሮ ኦህዴድ ያሁኑ ኦዲፒ ሹመት ሰጥቶት እንደነበር ይታወቃልና ሹመት ሲሰጥቶት ሰው በተለያየ መንገድ ነበር የተመለከተው የርሶ በኦዲፒ ውስጥ መሾም እሾክን በሾክ ነው ኦነግን በተለይም ደግሞ ሂሸን የሚባለውን ለማጥቃት ታስቦ እንጂ ጄኔራሉን ፈልገዋቸው አይደለም በሚል ይነሳ ነበርና በጥቅሉ የርሶ ሹመት መነሻው ነገር ምንድነው ምን እናተርፋለን ብለው ነው ኦዲፒ ሹመቱን የሰጠውት ነበር ይሄ መመለስ ያለባቸው ራሳቸው ግን ትክክለኛ መልስ ይገኝ ይሆናል የርሶ ምልከታ እንደዛ ከማለት ይልቅ እኔ ምን አስቤ ነው ሐሳባቸውን የተቀበልኩት ብል የተሻለ ይመስለኛልና እንግዲህ
ኦዲፒ ወደ አሁን ያለው ኃላፊነት ለማምጣት በኢፒአርዲኤፍ ውስጥ በተለይም ከ2-3 ዓመት በፊት ውስጣዊ ትግሉ ሲደረግ ጎልቶ ወጥቷል። ሁላችንም የማንክደው ነገር ነው። ሁለተኛ ኦዲፒ ዱሮም ቢሆን ካፈጣጠሩ ጀምሮ በኦሮሞ ህዝብ ዘንድ ጥያቄ ያለበት ድርጅት ነው። ሁለተኛ ከተፈጠረም በኋላ የኢፒአርዲኤፍ አካል ሆኖ ኦሮሚያን በሚያስተዳድርበት ጊዜ ልክ እንደ ድርጅት ወይም እንደ ይሄ ድርጅት ሳይሆን የቲፒኤልኤፍ ጉዳይ አስፈጻሚ ተግባሩም እሱ ነው። በህዝቡ አምሮ ያለውም ስዕል እሱ ነው የነበረው። በዚህ መንገድ ህዝቡ ይገፋቸው ነበር። እናንተ ይሄን የሚያህል ህዝብ ወክላችሁ እዛ ውስጥ ያላችሁ አነስተኛ ህዝብ የሚወክል ኃይል እንዴት ነው ከእናንተ የበለጠ ኃላፊነት እውነተኛ ከሆናችሁ ነጻነት ካላችሁ እኩል ድምጽ ካላችሁና እውነት ለኦሮሞ ህዝብ ፍላጎት የሚታገሉ ከሆነ እንዴት ቢያንስ እንኳን እኩል ሚና አይኖራችሁም የሚል ትልቅ ግፊትና ተቃውሞ ነው የነበረው። ከቀደሙ ታሪካዊ የድርጅቱ አመጣጥ ተጨማሪ እነሱ የሚጫወቱት ሮል በህዝቡ ውስጥ ከፍተኛ ጫና ይፈጠርባቸው ነበር ስለምናቅ ማለት ነው። በቲፒኤልኤፍና በህዝብ መካከል የተጨፈለቀ የተቸገረ ድርጅት ነው የነበረው። በዚህ መንገድ ህዝቡ ውስጥ መሪ ሆኖ መቀጠል ይፈልጋል። በዚህ ደግሞ የቲፒኤልኤፍ ከፍተኛ ጫና ያለበት ድርጅት ሆኖ በመጨረሻ ነጻነት የሌለው አይነት አትሞስፌር ያለበት ድርጅት ሆኖ ነው የቀጠለው። በእውነት ለመናገር ይሄ ለውጥ ሲመጣ እንደዛ የነበረው ድርጅት ምናልባት እኛ የተሰማንን አይነት ስሜት ተሰምቶት ይሆናል። ህዝቡ ገፍቶ ስንት መስዋዕትነት ከፍሎ እዚህ ከደረሰ በኋላ መቀላቀላቸው በራሱ ዋጋ ሊሰጠው ይገባል። እስረኛ ማፍታታቸው፣ የሚዲያ ነጻነት በተወሰነ መንገድ መፍቀዳቸው፣ ነጻ የፖለቲካ እንቅስቃሴም በተለያየ መንገድ እንዲደረግ መፍቀዳቸው ራሱ ጥሩ ጅምር ነው። መበረታታት አለብን። እኛም ያጣነው ከሀገርም የተሰደድነው ልዩነትን ለማጥፋት ሳይሆን መንግስት ሆነ ልዩነትን ማቻል ያስፈልጋል። የልዩነት ዋና ዳኛ ፈቺ ህዝብ ነው። ስለዚህ ወደ ህዝብ ሄዶ ልዩነቶች ሊፈቱ ይችላሉ የሚል እምነት አድሮባቸው ሊሆን ይችላል። ወደ ትጥቅ ትግል ወደ ተለያየ የትግል አማራጭ የሚወስድ መንግስት ለልዩነቶች ባለው ከበሬታ ወይም ከበሬታ ካጣት ሄዳለ፣ ከበሬታ ካለው ትቀጥላለ። እሱን ስላጣን ነው እነዚህ ሰዎች ይሄን ካሉ የሚቀረው ነገርን በሂደት ሊሟላ ይችላልና ስለዚህ አብረን ማቆም መደገፍ ወደ ኋላ እንዳይመለሱ ጉልበት ምንድነው ናቸው ይሄን ብንደግፍ የተሻለ ነው የሚል እምነት ነው የነበረን። ይሄን ስናደርግ ግን ትልቅ ጥያቄ ነው ያለው። አንደኛ ይሄ ፓርቲ ከመንግስት ጋር ምንም አይነት ድንበር የለውም። ከዱሮም የመጣ የኢህአዴግ አካሄድ ፓርቲና መንግስት የተደባላለቀ ነው። የፓርቲያቸው አባል ያልሆነ ሰው መጥቶ የመንግስት ስራ በማስራት ህዝብን ለማገልገል በጣም ይቸገራል። ይሄ ደግሞ ከዱሮም ጀምሮ ተቃውሞ የሚቀርብበት ነጥብ ስለሆነ ይሄንንም ለማሻሻል ትንሽ የተወሰነ ግንዛቤ ተገኝቶ ይሆናል ወይንም ከህይወታቸው ተምረዋል የሚል እምነት ነው የነበረን። ሁለተኛ ፓርቲዎች በሀገር ውስጥ የፈለጉትን አይነት አስተሳሰብ ይዞ ቢታገሉ ተቀብሎ እንደ ጠላት ሳይሆን እንደ የተለየ እነሱ ሊያጠፋ እንደመጣ ኃይል ሳይሆን አማራጭ እንዳለው ኃይል ወስደው የፈለገ ሰው የሌላ ፓርቲ አባልም ቢሆን ህዝብን በመገልገል ከፖለቲካ ውጪ ባሉ የመንግስት ስራዎች ላይ በሞያቸው ገብቶ ማስራት እንዲችሉ እድል ይሰጣል። ስለዚህ የፓርቲዎች መከባበር ይኖራል የሚል ግምት ስለነበረን ቅድም እንዳልኩ የመጣውን ሁኔታ ማበረታታት ስላለብን ጠቅላይ ሚኒስትሩ ካምፓላ ድረስ መጥቶ በክብር ሲያናግረኝ ክብር መስጠት ነበረብኝ። ላደረጉት መልስ እኛ ተገቢውን ክብር ያለው መልስ መስጠት ስለነበረብን ወደዚህ መጣን። ከመጣን በኋላም ይሄ ጥያቄ ቀረበ። ይሄ ጥያቄ ቀረበበት ወቅት ባለፈው ወታደሩ ወደ ቤተ መንግስት የመጣበት ሰሞን ስለነበረ ብዙ ሰው ከዛ ጋር ሊያያይዝ ይፈልጋል። እኔ የወሰነ አካል ከዚህ ጋር ያያዘውም ደንግጦም እንደዛ ከወሰነ እሱ ለሱ ትቼ መወሰኑ ብቻ ግን ፖዚቲቭ ነው ጥሩ ነገር ነው ብለን ነው የተቀበልነው። እኛ በግሌ ወስኜም ሳይሆን ወደዚህ የገባሁት በእኛ ድርጅት ተወያይተንበት ማድረግ እንደሚገባን ወስነን ነው ወደዚህ ደረጃ የመጣ ነውና እኔ ይመስለኛል እነዚህ ሁኔታዎች እኛ በዚህ መንገድ እንመልከታቸው እንጂ ኦዲፒ እኔን ወደ ኃላፊነት ሲያመጣኝ ሁለት ነገር ካልኩሌት ያደረገ ይመስለኛል። አሁን ከማየው ነገር አንደኛ እኔን ኃላፊነት ለኔ ኃላፊነት በመስጠት ድርጅቱን ራሳቸው ዲዞልቭ ማድረግ ፈልገዋል፣ መቀላቀል ፈልገዋል
ወይንም እንዲበተን ፈልጓል ይሄ ድርጅት እንዲቀጥል አልፈለጉትም የኛን ድርጅት ማለት ነው ስለዚህ ይሄ ስህተት ነው ከማል ሐላፍነት ፈልጎ አይደለም ድርጅት ያቋቋመው ወይንም ለሐላፍነት አኩርፊ አይደለም የወጣውት ጥያቄዎች አሉ እስከዛሬ እስከዚህ ሰዓት ድረስ የኢትዮጵያ ህዝብም ሌላም በኢትዮጵያ ውስጥ ያሉ እያንዳንዱ ክልል የሚኖረው ህዝብም ቢሆን የራሱን መንግስት በጣቱ መርጦ አቀም ደርግ ከወደቀ ወደዚህም ከደርግ ይያለም ከዛ በፊትም ቢሆን አንድም ቀን የራሱን መንግስት መርጦ አቀም ለማምረጥ እድሉ ተሰጥቶት በመኮረክዘም የደረሰበት ክሳራ እናቃለን ስለዚህ እኛ ለሰላሙም ለዲሞክራሲውም ለሁሉም ነገር ዋስትና ብለን የምናምነው እያንዳንዱ ሰው በራሱ ጣት ወረቀት እውነተኛ የራሱ ወኪል ሲመርጥ ብቻ ሰላም እንደሚመጣ መረጋጋት እንደሚመጣ እናምናለን ይሄ መንግስት በዛ መንገድ የመጣ መንግስት አይደለም እናቃለን በኢህአዴግ መካከል በኢህአዴግ ፓርቲዎች መካከል ህዝቡ በገፋው የመጣ የወንበር ለውጥ እንጂ የተለየ መንግስት ህዝብ መርጦት የመጣ መንግስት አይደለም ይሄ ካልተፈታ እኛ ጥያቄ ተመልሰዋል አንለም ሁለተኛ ፓርቲና መንግስት መላት አለባቸው በቃ የኛን ችግር የፈጠረው አንዱ ፓርቲ ነው እኔ ዳነት ሐላፊ ሆኖ ሲመድቡኝ ቀጥታ የምመራው ኦዲፒ ቢሮ ነው ተገቢ አይደለም እኔ ፓርቲ አለኝ የራሴ እምነት ያለው ፓርቲ አለኝ የነሱም የራሳቸው እምነት ያላቸው ፓርቲ አላቸው ስለዚህ የፓርቲ ስራቸውን በመንግስቱ ሲያስገቡ አልቀበልም ነበር አስተካክሉ ትክክል አይደለም እላቸው ነበር ከዛም ባለፈ ድርጅቱን ከነሱ ጋር እንድንቀላቅል ጫናዎች ይደረጉ ነበር በንግግር ስም ጫናዎች ይደረጉ ነበር ስለዚህ የኔ እዛ መስራት አላመስራት ፓርቲን ወደዛ በማስገባት ባላማስገባት አይነት ሚዛን አይን ነው ያዩት ስለዚህ ይሄ ሊሆን እንደማይችል ካወቁ በኋላ ይሄ መጣ ችግር አብራን ያየን ያለ ነው እኔ ወደዚህ የመጣው ስራ ፍለጋም አይደለም ኦዲፒ ሊሆንም አልነበረም ከመጀመሪያም እስቲ አንድ ፓርቲ ስልጣን ሲይዝ ሌላውን ጠላት አርጎ የማያቱን አባዜ እስቲ ለመቀየር ትንሽ እናግዘኛ ወንም ቆመን ብቻ ስልጣን ላይ ያለውን ፓርቲ ጣት ከመቀሰር ያሉትን ችግሮች አብረን እንካፈል እንተጋገዝ ብለን ነው ወደዛ የገባ ነው ግን ይሄ የሐሳብ ሰፊ የሐሳብ ልዩነት በመካከላችን ስላለ መጥበብ ስላልቻሉ እነሱ አሁን ሁሉንም ሰብስቦ ኦዲፒ አርጎ ከዛ ያዙትን ወንበር ብቻ በኦሮሞ ስም ይዞ መቀጠል ነው ህልማቸው እንደዛ የሚባል ኦሮሞ እኮ ጥያቄው አንድ ፓርቲ ንጉስ ማድረግ አይደለም የሚፈልገው ኦሮሞ ሆነ ሌላ ህዝብ በጣቱ የመረጠው መንግስት ብቻ እንዲመራው ነው የሚፈልገው እኛ አሁን ያለው መንግስት ወደዚህ ብቻ እንድንደርስ ማገዝ ነው ከሱ የሚጠበቀው እንጂ ዱሮ በነበረበት ደረጃ አሁንም ያጭበረበረ በንግግር ጋጋታና በቃላት ምርቃና ህዝቡን ወደ ነበሩበት ወንበር ለማመለስ ራሳቸውን ወንበር ለማጠናከር ከሆነ የሚያስቡት ሌላ የትግል ኢሳት ነው ያቀጣጣሉት አሉ ለነሱም ለህዝቡም የሚበጅ አይመስለኝም ይሄ አካሄድና በጣም ተሳስተዋል ብዬ ነው ማስበው